የዛሬውንስ ይለያል ከምር ማለት ነው። ምክንያቱም ባለፈው ያየነው ነገር ለሰርግና ለቀለበት እየተዘጋጁ ነበር። ምክንያቱም ቀለበት አስሮላታል። ዛሬ ደግሞ የሆነ ውስብስብ ያለ ነገር ነው። ሰላም ሰላም! ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆን ተስፋ አድርጋለሁ። ውድ ቤተሰብ ዛሬ ደግሞ ተመልሼ መጥቻለሁ። ስመለስ ደግሞ በደሊና ድራማ ነው። ደሊና ድራማ ባለፈው ያየነው ለደሊና ቀለበት እንዳሰረላት እና የሰርጋቸው ቀን ከሁለት ሳምንት በኋላ እንዲሆን ተነጋግረው ነበር፣ ጨርሰው ነበር። እናትና እህቱ ደግሞ ሁሉም ነገር እንዲያስተካክሉ ወይ እንዲያዘጋጁ ተነጋግረው ነበር ማለት። ዛሬ ደግሞ ውስብስብ ያለ ነገር ነው። እውነት በጣም ይገርማል። ምክንያቱ በጣም ተደስተው ባለ ሰዓት ደሊና ደግሞ ሌላ ሀሳብ ባመጣች ማለት ነው። ይህ ሀሳብ ምንድን ነው ስትሉ በቤዛ ቤት ወይም ደግሞ በክላሷ የሆነ ደብዳቤ ወረቀት አገኘች፣ ቤቱን ስታጸዳ ማለት ነው። ከዛ ስታነባው ደግሞ በጣም ይገርማል ማለት ነው። እቃውን ለመውረስ የጻፈችው የቤዛ ደብዳቤ እዛው ተገኘ ማለት ነው። በዛ በጣም ተበሳጨች ደሊና። ሌላኛው ደግሞ ለቤዛ በድብቅ ምግብ እንድትሰጣት ወጥታ ነበር ደሊና ማለት ነው። በጣም ከባድ ነው የእውነት ማለት ነው። ሁሉም ነገር የተወሳሰበ ነገር ነው። የት ወጥተሽ ነበር ሲሏት ደግሞ እዛው ነው ንፋስ ልቀበል ብዬ ነው የወጣሁት ምናምን ብላ ነው እየዋሻች ማለት ነው። ከዛ መጨረሻ ላይ ወረቀቱ ምንድን ነው? በነገራችን ላይ ኤልሳ ደርሻባታለች ማለት ነው። ምንድን ነው? ምን ሆነሽ ነው እንደዛ የሆንሽው ምናምን ስትላት ደንጣለች። ኤልሳ ስትገባ ማለት ነው። ለምንድን ነው የደነገጥሽው ምናምን ስትላት ኧረ አልደነገጥኩም ያበራው ነው ምናምን አለቻት። ደንግተሻል እንጂ ፊትሽ እኮ በጣም ድንጋጤና ፍርሃት ይታያል። ምን ሆነሽ ነው ምናምን አለቻት። ምንም አልሆንኩም ማለት እና እጅሽ ወደ ኋላሽ ያረግሽው ምን ሆነሽ ነው? ምን እንደሆነ በእጅሽ ያዝሽው የምን ወረቀት ነው ምናምን ስትላት ኧረ ምንም በቃ የትምህርት ቤት ቅጣት ወረቀት ነው ምናምን አለቻት። ከዛ ደሊና የሆነ ነገር እየዋሸሽኝ ነው አደለ? ምንድን ነው በእጅሽ ላይ ያለ? እመነኝ ኤልሳ እየዋሸሁሽ አይደለም አለቻት። በቃ እሺ ብለው ወጡ ማለት ነው። ክላሷ ውስጥ ስትገባ ሁሉም ነገር አነበበችው። ስታነበው ደግሞ ምንድን ነው የካሌብ አባት ለደሊና አባት እንደገደለው ነው ያነበበችው ማለት ነው። ከዛ በጣም ነው የደነገጠችው። የካሌብ አባት ለአባት የገደለው እሱ ነው? ይህ ሁሉ ሀብትና ንብረት የአባቴ ነበር ማለት ነው? እንዴት እንደዛ ይሆናል ብላ በጣም ነው ያዘነችው። ከዛ ኤልሳ ደግሞ በድብቅ እያሰማቻት ነበር ማለት ነው። ከዛ ካሌብ ደግሞ ከውጭ አንድ ስጦታ ይዞላት መጣ። ደሊና ይሄ ስጦታ አባቴ እየሰጠኝ ስትዳር ይሄ ስጦታ ለአንተ ነው ብሎ ነው የሰጠኝ። ለህይወታችን በጣም የሚቀይር ነገር ነው እና በጣም ደስ ይላል ምናምን አላት። ምንም አልፈልግም፣ አንተንም የአባትም ስጦታ ምናምን ምንም አልፈልግም አለችው። ከዛ በጣም ደነገጠ። ደሊናዬ ምን ሆነሽ ነው እንደዛ የሆንሽው? ለምንድን ነው እንደዛ የሆንሽው ምናምን ሲላት ምንም አልሆንኩም፣ ብቻ እኔ ምናችሁም አልፈልግም አለችው ማለት ነው። ምን ሆነሽ ነው ንገረኝ ምናምን ሲላት ትቻው ወደ ክላስ ነው የገባችው ማለት ነው። ከዛ በጣም ደንግጧል፣ ተጨንቋል። ከዛ ኤልሳ አየችው ማለት ነው። ወይዘሮ ጽጌረዳ ደግሞ ደህና ልጄ ምን ሆነሽ ነው እንደዚያ የሆንሽው? ካሌብ በፊት ሲጨቃጨቅ እና በጣም ሲናደድ ሰምቼው ነበር። ምን ነው? ምን ያጋጠመ ነገር አለ አለቻት ማለት ነው። ኧረ እናቴ ምንም ያጋጠመ ነገር የለም፣ ዝም ብለን ነው ያለ መግባባት ነው እና ችግር የለም አለቻት ማለት ነው። ኤልሳ ደግሞ ስታናግራት ኤልሳ ምንም አልሆንም፣ ምንም አልሆንኩም፣ ይሄ ሰርግ ግን እንዲቀር እኔ ይፈልጋለሁ፣ ቀለበት ይሁን ሰርግ አልፈልግም አለቻት።
ከዛ ቀለበቱ ደግሞ አውጥታ ለካሌብ ሰጠችው። ከዛ እሱም በጣም ተናደደ ማለት ነው። ምክንያቱም ወረቀቱ ሁሉም ነገር አንብበዋለች ማለት ነው። ከዛ ቤዛ መጣች ማለት ነው። ቤዛ ወደ ቤት መጣች። ከዛ ስትንኳኳ ደሊና ከፈተችላት። ስትከፍትላት ደግሞ አንቺ ፔሳ ለምንድን ነው ወደዚህ የመጣሽው? ምናምን ስትላት በጣም ራብኝስ በራብ ልሞት ነው። እባክሽ እባክሽ ደሊና የሆነ የሚበላ ነገር ስጭኝ። በዚህ ቤት ብዙ ክፉን ሰርቻለሁ እና አሁን ምግብ ስጭኝ፣ በጣም ነው የራብኝ፣ ልሞት ነው ስትላት ደሊና ደግሞ ቤዛ ካሌብ እኮ ቤት ውስጥ አለ፣ ሊገልሽ እኮ ነው ካየሽ እና አሁን ሂጂ ወደዛ እኔ አመጣልሻለሁ አለቻት። እውነት ታመጥልኛለሽ አለቻት። አዎ አመጣልሻለሁ አለቻት። ከዛ ቤዛ ሄደች። ደሊና ደግሞ ምግቡን ይዛ ልትሄድ ስትል በጣም ነው ወደ ክችኑ ገብታ እንደዚህ እየተርበተበተችው ምግቡ ስታዘጋጅ ካሌብ መጣ ማለት ነው። ከዛ ደነገጠች። ካሌብ መጣ እንዴ? ምንድን ነው ደሊና ምን ሆነሽ ነው? ምን ታርጊያለሽ እዚህ ስላት ውሃ ልጠጣ ነው የመጣሁት እዛው ሳልን ጠብቀኝና እመጣለሁ አለችው ማለት ነው። ከዛ ምግቡን አዘጋጅተው ወደ ቤዛ ሄደች ማለት ነው። ለቤዛ ምግቡን ሰጣ። እየበላች ሳለ ቤዛ አንድ ጥያቄ ልጠይቅሽ አለቻት። ምን? ኧረ አሁን ጥያቄ አልፈልግም በጣም ምግቦኛል ምናምን ብላ ምግቡ እየበላች ሳለ ማለት ነው አንድ ብቻ ስምኝማ ልጠይቅሽ አለቻት። ምንድነው የምትጠይቂኝ? ምንድነው? ንገሪኝ፣ እውነቴን ንገሪኝ። ያለው በክላስሽ ውስጥ ያገኘሁት ወረቀት ትክክለኛ ነው ወይስ አይደለም አለቻት ማለት ነው። የምን ወረቀት ነው? የተጻፈው ትክክል ነው ወይስ አይደለም? እሷ ደግሞ የካሌብ ሀብትና ንብረት ለመውረስ ያረኩት ነገር ነው አለቻት ማለት ነው። ከዛ ወዲያ ወደ ቤቷ ተመለሰች። ደኒና ስትመለስ ደኒና የት ነበርሽ? ስፈልግሽ እኮ የለሽም አላት ካሌብ ማለት ነው። አይ እዛ ንፋስ እየወሰድኩ ነበር እኮ በጣም ሲጨናነቅ እንደዛ ሆናለሁ አለችው። ነው በቃ እሺ ችግር የለውም አላት ማለት ነው። ከኤልሳ ሲነጋገሩ ደግሞ ምን ሆነሽ ነው እንደዛ የሆንሽው? ወንድሜ በጣም ሊሞት ነው በጭንቀት፣ እናቴም እንደዛ እያለቀሰች ነው። ምንድን ነው እንደዛ የሆንሽው ምናምን ስትላት ምንም አልሆንኩም አለች ደሊና። መጨረሻ ላይ ግን በቃ ከዚህ ቤት መውጣት አለብኝ፣ እንደምንም አድርጌ መውጣት አለብኝ ነው እያሰበችው። ልትወጣ ይሆን ወይስ ሊያገኟት የሚል ቀጣይ እናያለን። ውድና የተከበራችሁ የቻነል የቤተሰቦች ለቻነል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታችሁኝ ማለት ነው። ደሊና ድራማ ከወደዳችሁ ላይክ፣ ሳብስክራይብ እያደረጋችሁ አስተያየታችሁ ኮመንት ላይ ያስቀምጡ ማለት ነው። ቀጣይ ያገናኘን። መልካም ቆዩ።